ከዛሬ 2 ወር 3 ወር በፊት ስለ ስንዴ የተለያዩ መረጃዎችን እየሰጧችሁ ነበርና ስንዴ በባህሪው ምን አይነት እህል ነው፣ እንዴት ትርፋማ ያደርጋል፣ እንዴት ያከስራል የሚለውን በተደጋጋሚ ስነግራችሁ ነበር እና ከስንዴ ላይ ትርፍ ለማግኘት ምርት የደረሰ ሰዓት መግዛት በጣም ወሳኝ ነው። የስንዴውን ኳሊቲ ጥራት ማየት በጣም አሪፍ ነገር ነው ብዬ የተለያየ አድቫይስ ስለ ስንዴ ግዢዎች ወይንም ስለ ስንዴ አይነቶች፣ ስንዴ እንዴት ይገዛል፣ ምን አይነት ስንዴዎች አሉ፣ የስንዴ አይነቶቹን ማለት ነው። ስንዴ ምርት በሚደርስበት ሰዓት ግዙ ብያችሁ ነበር። ሌላ ደግሞ የስንዴውን ጥራት ይዩት፣ ሃርድ ነው ሶፍት፣ የምትፈልጉትን አይነት ኳሊቲ ምረጡ። ከዛም በኋላ ስቶር አድርጉ። እርጥበት የሌለው ደረቁን፣ ያልበቀለውን፣ ዝናብ ያልመታውን ማለት ነው እና እነዚህን ስቶር አድርጉ፣ ወደፊት ፕሮፊት ያመጣሉ ብያችሁ ነበር። እንደነገርኳችሁ ደግሞ የምታስታውሱ ከሆነ ንግድና ጾም በሚለው ቪዲዮ ላይ ምን ብያችሁ ነበር? እህል ስንዴ ጾም ውስጥ ይቀንሳል፣ የጾም እኩሌታ አካባቢ እየቀነሰ ይሄዳል እና ጾም ሊፈታ ሲል አካባቢ ይጨምራል ብያችሁ ነበር። ኦልሞስት የኔን ምክር ሰምቶ የዛሬ 2 ወር አካባቢ ኦልሞስት የፋሲካ ጾም ከመጀመሩ ሊጀመር ሲል አካባቢ ስንዴ የገዛ ሰው አሁን ላይ በኩንታል እስከ 2000 ብር እስከ 1500 ብር እስከ 2000 ብር ፕሮፊት ኤርን የሚያደርግበት ኮንዲሽን ተፈጥሯል ማለት ነው። ያ ማለት 1000 ኩንታል የገዛ ሰው 2 ሚሊዮን ብር የማትረፍ እድል አለው ማለት ነው። በ2000 ብር ትርፍ ካልኩሌት ሲደረግ 1000 ኩንታል የገዛ ሰው 2 ሚሊዮን ብር ያገኛል። 100 ኩንታል የገዛ ሰው 200 ሺህ ብር ያገኛል ማለት ነው። ያ ማለት 100 ኩንታል ለመግዛት አትሊስት በዛን ሰዓት እስከ 650 ሺህ ብር አካባቢ ያስፈልጋል። 650 ሺህ ብር አውጥቶ የገዛ ሰው አሁን ላይ 850 ሺህ ብር እስከ 800 ሺህ ብር ድረስ ይሸጠዋል ማለት ነው። ያ ማለት ትርፉ ከ150 ሺህ ብር እስከ 200 ሺህ ብር የሚደርስ አካባቢ ነው ማለት ነው። የዚህን ያክል ኢርን ያደርጋል እና አሁን ላይ ግን ስንዴ የሚገዛበት ሰዓት አይደለም። አሁን ላይ ስንዴ የሚገዙ ሰዎች እነማን ናቸው? ኢንዱስትሪዎች፣ አሁን ለምሳሌ የዳቦ ፋብሪካዎች፣ የብስኩት ፋብሪካዎች፣ እነዚህ ፉድ ኮምፕሌክስ ያላቸው ሰዎች ስንዴ ለፕሮሰሲንግ ወይንም ማሽን እንዲሰራ የሚያስፈልጋቸው ሰዎች ስንዴ ይገዛሉ። ምክንያቱም ግዴታ የስንዴ ግዢ ያቆሙ ማለት ማሽን ፕሮሰሲንጋቸው ያቆማል ማለት። ይሄ ነገር ደግሞ ግዴታ መቆም ስላሌለበት ስንዴ መግዛት አለባቸው። ስንዴ መግዛት ያለባቸው በዚህ ሰዓት እነማን ናቸው ማለት ነው? አሁን ጾም ሊፈታ ይህን ቪዲዮ ትሰራላችሁ። ጾም ሊፈታ ኦልሞስት 1 ሳምንት እየቀረው ነው። በዚህ ሰዓት እንዳለ ማርኬት እየጦዘ ነው ማለት ነው። የስንዴ ገበያ ኦቨር ነው። ሁሉም ነገር ወደ ላይ ነው የሚሄደው። እኔ የስንዴውን ገበያ ያለው ስንዴ ገበያ በጣም ማክሲመም እየደረሰ ነው ማለት ነው። አሁን ይህ ማክሲመም እየደረሰ ያለው እስከ መቼ ይቆያል ማለት ነው? እስከ ዓመት በኋላ። ከዓመት በኋላ ሜቢ ዳግመ ትንሣኤ ምናምንም ሌላ ዓመት በኋላ ስላለ እስከዛ ድረስ በተወሰነ መልኩ ሊቀጥል ይችላል። በተወሰነ መልኩ ግን መመክራችሁ በዚሁ ሳምንት ውስጥ ያላችሁን ሸጣችሁ መገላገል ነው። እጃችሁ ላይ ያለውን ስንዴ ሸጣችሁ ገንዘባችሁን በካሽ መያዝ ነው። ከዛን መቼ ትገዛላችሁ? ከሚቀጥለው ዓመት በዓል በኋላ ማለት አሁን ፋሲካ ነው፣ ሳምንት እሁድ ፋሲካ ነው። ከዛን ቀጣይ ዳግመ ትንሣኤ ነው የሚሆነው። ከዛን በዛኛው ሳምንት ውስጥ ከዓመት በዓሉ ወደዛ ባሉት ሳምንቶች ውስጥ ሁሉም ነገር የተቀዛቀዘ ነው የሚሆነው፣ ዝም ያለ ነው የሚሆነው። ስንዴ ገዢ ብዛት የለም። ፋብሪካዎች ለመግዛት አይሯሯጡም። ምክንያቱም እያንዳንዱ የወሰዱትን እቃ ስንዴን በዱቄት ቀይረው ለዳቦም ለምንም ለዓመት በዓሉ ለሽርጉድ እንዲሆን ያላቸውን እንዳለ በታትነው ይጨርሳሉ። ከዛም በኋላ ማርኬቱ ጋር እያለ ነው የሚሄደው። ምክንያቱም ሰው ያለውን ነገር ነው የሚጠቀመው ማለት ነው። ከዛም በኋላ ከትንሽ ጊዜ በኋላ ደግሞ ድጋሚ እነዛ ሰዎች ምን ይጀምራሉ? ስንዴ የምፈለግ ወይንም ስንዴ የሚሻሙበት ታይም ይኖራል። ይሄንን ምን ታደርጋላችሁ? አሁንም ሜቢ ያኔ የኔ ምክር ሰምታችሁ ያተረፋችሁ ሰዎች ካላችሁም እሰየው፣ በጣም አሪፍ ነው። አሁንም ደግሞ ሌላ ቲፕ ማለት ነው። ስንዴ ካሁን በኋላ የምገዙት ከዓመት በዓሉ በኋላ። አሁን ከዓመት ፋሲካ ነው ያለነው። ፋሲካ ሳምንት እሑድ ነው። ከሳምንት እሑድ በኋላ 1 ሳምንት ተጠብቃችሁ ኦልሞስት ከአሁን በኋላ 2 ሳምንት ማለት ነው። እቺን ህማማት ውስጥ ያላችሁን በሙሉ ትሸጣላችሁ።
ከዛም በኋላ እስከ ዳግመ ትንሣኤ የሚባለው አለ። ከዛ በኋላ መልሳችሁ እህል መግዛት ትጀምራላችሁ፣ ኮሌክተር ነጋዴዎች ማለት ነው። ከዛን ያንን ስቶር ታደርጉትና እስከ መቼ እንቆይ ካላችሁኝ ሰኔ ውስጥ ሰኔ ሐምሌ ሳይወጣ ማለት ነው። ኦልሞስት ይሄ ከሰኔ እስከ ሐምሌ ማለት ለምን መሰላችሁ ያልኳችሁ፣ ሰኔና ሐምሌ ውስጥ የዘር እህሎች መሸጥ ይጀምራሉ። ያ ማለት ከስንዴ ገዢዎች በላይ በጣም ውድ ገዢው ስንዴ የሚዘራው ገበሬ ይሆናል ማለት ነው። ገበሬ ለዘር ሲል ደና እህል ሲገዛ ከፍ ባለ ፕራይስ ይገዛል። ያኔ እጥረት ይፈጠራል ማለት ነው። ያ ማለት የዱቄት ፋብሪካዎችም ስንዴ ይፈልጋሉ፣ ገበሬውም ስንዴ ይፈልጋል፣ ሁሉም ስንዴ ይፈልጋል ማለት ነው። ያኔ ደግሞ እናንተ ምናል ያላችሁን ምርት ለገበያ ታቀርቡታላችሁ ማለት ነው። ያኔም በተሻለ ዋጋ ትሸጣላችሁ ማለት ነው። ከዛም በኋላ ደግሞ እንዴት እናደርግ የምትሉኝም ከሆነ ሌላ ጊዜ በቀጣይ ቪዲዮ እናወራለን። ይሄኛውን ያደረገ ሰው ካለ በኮሜንት ያሳውቀኝ እና ያው ማይካድ ነው። የስንዴ ስራ በባህሪው ደስ የሚል ስራ ነው እና በጣም ብዙ ትርፍ የሚገኝበታል። በጣም ብዙ ስላችሁ የተጋነነ ትርፍ አይደለም። ኦልሞስት ግን ከነገሮች የሚሻል አይነት ትርፍ አለው። ከዚህ ይሄኛው ትርፍ ይሻላል ልላችሁ አይደለም። ግን የስንዴ ስራም ራሱን የተሻለ ፕሮፌሽን አለው፣ ራሱን የቻለ ስኬጁል አለው። የምትሰሩበት ታይሚንግ በቃ ታይሚንግ ይጠይቃል። የሆነ ታይም ትይዛላችሁ፣ የሆነ ታይም ላይ ይሸጣል፣ የሆነ ታይም ላይ ይያዛል፣ የሆነ ታይም ላይ ይሸጣል። ታይም ስኬጁል መሆን መቻል አለባችሁ። ሌላው ደግሞ ዛሬ ገዝቶ ነገ የሚሸጥም ሰው አለ፣ ዛሬ ገዝቶ ዛሬ የሚሸጥም ሰው አለ። ይሄ እንደ ምርጫው ነው። ትርፍ ያኛውም አለው ይሄኛውም አለው። ግን ጥንቃቄ ይፈልጋሉ። ሁለቱንም ስራዎች ለመስራት በሁለቱም አይነት መልክ ለመስራት በጣም ጥንቃቄዎች ይፈልጋል። ለምን መሰላችሁ እንደዛ የምላችሁ? ጥንቃቄ ይፈልጋል ለምላችሁ ንግድ በመሰረቱ ጥንቃቄ ስለሚፈልግ ነው። ምንም አይነት ንግድ ስነግዱ ጠንቃቃ ማትሆኑ ከሆነ ትርፋችሁ የዚህን የሚያክል ሊሆን ይችላል እና ሜቢ የኔን ምክር ሰምታችሁ በዛኛው ቪዲዮ ላይ አይታችሁ የገዛችሁ ሰዎች ካላችሁ በጣም ጥሩ፣ ደስ ይለኛል። ምክንያቱም የሆነ አይነት ትርፍ አግኝታችኋል ማለት ነው። እኛ ሀገር ላይ ለስንዴ ለአሁኑ ባለው ፕራይስ የስንዴ የዚህን ያክል ዋጋ መውጣቱም የተለያዩ አይነት ፋክተሮች ሊኖሩ ይችላሉ። ሜቢ የነዳጅ መጥፋት፣ የትራንስፖርቴሽን መጥፋት፣ እነዚህ አይነት ነገሮች ብዙ አይነት ጫና ሊያሳድሩ ይችላሉ። ሜቢ እነዚህ ጫናዎች ደግሞ የሚጎዷቸው አካባቢዎችም ይኖራሉ። አሁን ለምሳሌ የነዳጅ መጥፋት የነገሮችን ዋጋ በሙሉ ወደ ላይ ከፍ ያደርገዋል። ግን አሁን ለምሳሌ የነዳጅ መጥፋት ከስንዴ ጋር ምን ያያይዘዋል መሰላችሁ? አሁን ለምሳሌ ስንዴ ከአንድ አካባቢ ስንዴ ምርት ብዛት ካለበት አካባቢ ብዛት ወደሌለበት አካባቢ በትራንስፖርቴሽን ነው የሚሄደው። ያ ማለት የስንዴው ምርት ብዛት ያለበት አካባቢ ላይ የያዘው ሰውዬ ሜቢ ትራንስፖርት አጥቶ ዋጋው ቀንሶበት ይሆናል። እዛ ጋር ደግሞ የትራንስፖርቴሽን ዋጋ በትራንስፖርቴሽን ሄዶ ስንዴው የሚሸጥበት ቦታ ላይ ደግሞ ትራንስፖርት ጠፍቶ የእህሉ ዋጋ ከዚህም በላይ ኦቨር ሄዶ ሊሆን ይችላል። ያም ሆነ ይሄ ግን ስንዴ ጾም ሲገባ እና ጾም እኩሌታ አካባቢ ላይ የያዘ ሰው አሁን ላይ ራሱን የቻለ ትርፍ አለ። ሁሌ በየአመቱ ይህ ፓተርን ይደገማል። ግን አይታወቅም እያለ ነው ነጋዴ የሚሰራው። አይታወቅም፣ ሊቀንስም ይችላል። ኦብቪየስሊ ሊቀንስ ይችላል። አይታወቅም። የሚቀንስበት የራሱ አይነት ፋክተሮች ሊኖር ይችላል። ስንዴ የሚቀንስበት ፋክተር ብዬ ከዚህ በፊት የሰራሁትን ቪዲዮዎች ዩት። አሁን ለምሳሌ የመንግስት ኢንተርፌረንስ፣ የመንግስት ጣልቃ ገብነት ምናምን ሲኖር ሊቀንስ ይችላል። ግን ያም ሆነ ይህ ምንም ተባለ ምን ስንዴ ሁልጊዜ በዚህ ሰዓት ከፍ ማለት ፕሮባቢሊቲ ያለ የሚቀንስበት በጣም ኤክሰፕሽናል እና ሬር የሆነ ኮንዲሽን ሲኖር ነው። ይህንን ካያችሁትና በደንብ ከተጠቀማችሁበት ይጠቅማችኋል። አሪፍ ቲፕ ነው ብዬ አስባለሁ። ከዚህ በተረፈ በሌላ ጊዜም በሌላ ቪዲዮ እመጣለሁ። ሜቢ የእናንተ ሰፖርት የእናንተ ሰብስክሪፕሽን እኔን ከፍ እያደረገኝ ስለሆነ ከቻለ ሰብስክራይበራችሁ እያደገ 1000 2000 እያለ የሚሄድ ከሆነ እኔም በቀን 1 ቪዲዮ 2 ቪዲዮ እያልኩ እያሳደግኩኝ እሄዳለሁ። ምክንያቱም ፓወር የምትሆኑ እናንተ ናችሁ።